በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች እናታችን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች በወደደንና ባከበረን ባፈቀረን ፍጹም ፍቅሩንም እስከ መቃብር ድረስ በገለጸልን በአንድ ልጁ በኢየሱስ ክርስቶስ አይምሮን ሁሉ በሚያልፍ ፍጹም ሰላም እንዴት ከረማችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? አሜን። ቸርነቱን ምሕረቱን ጠብቆቱን ከኛ ያላራቀ በበደላችንና በኃጢአታችን ብዛት ያልቀጣን ዘወትር በምሕረትና በፍቅሩ የጎበኘን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እንዲሁም እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች የሐዲስ ኪዳን ኪሩብ እማ አምላክ ወላዲተ ቃል ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ጻድቃን ሰማዕታት መላእክት እንደየክብራቸው መጠን የተመሰገኑ ይሁንልን። እንግዲህ እንደ እግዚአብሔር ቸርነት እንደ እናታችን እንደ ቅድስተ ቅዱሳን እንደ ድንግል ማርያም ፍጹም ምልጃ የአብይን ጾም ወደ መጨረሻው ሳምንታት ላይ እየደረስን ያለነው ዛሬ ኒቆዲሞስ ይባላል። ኒቆዲሞስ ተብሎ ይጠራል። የዚህ የሰባተኛው ሳምንታችን የአብይ ጾም እሁድ ኒቆዲሞስ ተብሎ ይጠራል። ይሄን ሐሳብ የምናገኘው በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እስከ 15 ባለው ሐሳብ ላይ ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 15 ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸውን እነሆ ምልክቶች ሊያደርግ የሚችል የለም። መምህር ሆይ ከእግዚአብሔር ዘንድ እንደመጣህ አውቃለሁ አለው ይላል። ልብ በሉ የእግዚአብሔር ልጆች፣ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር ይላል። ይሄ ሰውዬ ፈሪሳዊ ነው፣ ደግሞም የአይሁድ አለቃ ነው ይላል መጽሐፉ። ልብ በሉ ፈሪሳውያኖች በዛ ዘመን የክርስቶስ ጠላቶች ነበሩ። ክርስቶስ እንዲሰቀል ካደረጉ ካስተባበሩ ወገኖች መካከል ፈሪሳውያኖች አንዶቹ ናቸው። ፈሪሳውያን ማለት ራሳቸውን በክብር ወንበር ላይ ያስቀመጡ፣ በየአደባባዩ ከበሬታን የሚፈልጉ፣ የሙሴን 10ን ሕግጋት እናከብራለን እንፈጽማለን እያሉ 5ቱን ሕግ በፊታቸው ደረታቸው ላይ 5ቱን ሕግ በጀርባቸው ላይ እያጻፉ በአደባባይ የሚዞሩ ሕጉን አንዳች እንኳን የማይፈጽሙ የታይታ ሰዎች ናቸው ፈሪሳውያኖች። ሕዝቡን የሚያስጨንቁ በሙሴ ወንበር ላይ የተቀመጡ የሙሴን ሕግ ግን የማያከብሩ ፈሪሳውያኖች ናቸው። ልብ በሉ። ደግሞም የአይሁድ አለቃ ነበር ይላል። ከፈሪሳዊ ወገን ነው፣ የአይሁድም አለቃ ነበረ። አይሁድም ኢየሱስ ክርስቶስን ያልተቀበሉ ናቸው። እስካሁን ድረስ አያምኑም በኢየሱስ ክርስቶስ። እነሱ ገና አሁንም ቢሆን ገና ክርስቶስ አልመጣም ገና ይወለዳል ብሎ የሚያስቡ ናቸው፣ የሚያምኑ ናቸው። ይህ ሰው ፈሪሳዊ ነው፣ የአይሁድ አለቃ ነው። ስሙ ኒቆዲሞስ ይባላል። በሌሊት ይላል በሌሊት
ወደ ኢየሱስ መጣ ብቻውን። ለምንድነው ሌሊትን የመረጠው? ለምን ቀን አልመጣም? ለምን ብቻውን መምጣት አስፈለገው? ለምን ከሕዝቡ ጋር ተቀላቅሎ ኢየሱስ ክርስቶስን የሚያስተምረውና ለምን አልሰማም? ምክንያት ስላለው ነው። ልብ በሉ። አንደኛው አይሁድ ነው፣ ፈሪሳዊ ነው። በሌሊት ብቻውን የመጣበት አብይ ምክንያት ወገኖቹ በአደባባይ እንዳይከሱት፣ ከጉባኤ እንዳያወጡት ተደብቆ ብቻውን መጣ። ሰው እንዳያየው ጨለማን ተገን አድርጎ ወደ ኢየሱስ መጣ። አባቶች የማታ ተማሪ ይሉታል ይሄንን ኒቆዲሞስን። የማታ ተማሪ እውነት ነው፣ ሌሊት ነው የመጣው ይላል መጽሐፉ። የመጣው ሊከሳው አይደለም፣ ሊማር ስለሆነ ነው። መጣ። ቀን ያልመጣበት ምክንያት ወገኖቹ እንዳይጠሉት፣ አይሁዶች እንዳይሰድቡት፣ ከጉባኤያቸው እንዳያርቁት። እሱ ግን በልቡ ያመነ ሰው ነው። ኢየሱስ ክርስቶስ አምላክ እንደሆነ ልቡ አምኗል። የመጣው ሊማር ነው። እንዴት ደስ ይላል! እግዚአብሔር በልብ አምነን ወደ ቤቱ እንድንመጣ እሱ ይርዳል። የተቸገርነው በእምነት ስለማንመጣ ነው። አምነን ስለማንመጣ ነው። ለታይታ ብቻ ነው የምንመጣው። ለማሸብረቅ ብቻ ነው የምንመጣው። ይሄ ሰው በልቡ አምኖ መጣ። ብቻውን በሌሊት ተደብቆ ወደ መምህሩ ወደ ዘላለም ሕይወቱ ወደ ኢየሱስ ክርስቶስ መጣ። ወደ ዘላለም ረፍቱ መጣ። ለብቻው ተደብቆ እንዳይከሱት፣ ከሸንጓቸው እንዳያወጡት፣ የአይሁድ አለቃ ስለሆነ ከጉባኤያቸው እንዳይለዩት ፈሪሳውያን ስለሆነ ተደብቆ መጣ። ሁለተኛም ተደብቆ የመጣበት ምክንያት አንተ መምህር ነህ፣ የአይሁድ አለቃ ነህ፣ የፈሪሳውያን ወገን ነህ፣ የሙሴን ሕግ የምታከብር ነህ። አንተ መምህር ሆነህ ሳለ እንዴት ከሱ ትማራለህ ብለው እንዳያሽሟጥጡት፣ እንዳያዋርዱት፣ እንዳይንቁት። መምህር ነዋ፣ አዋቂ ነዋ። በማህበረሰብ ውስጥ አዋቂው አንድ እግዚአብሔር ነው። ሰው የትኛውንም ቢያቅ የትኛውንም ቢረዳ እግዚአብሔር ጋር መድረስ አይቻልም። እሱ ብቻ ነው አዋቂ። አዋቂ ነህ ሊቅ ነህ ስንል እንዴት ከሱ ትማራለህ ብለው እንዳይስቁበት፣ እንዳያሾፉበት፣ ከጉባኤ እንዳያርቁት በሌሊት ወደ ኢየሱስ ክርስቶስ መጣ። ሰላምታ ሰጥቶት አንተ የእግዚአብሔር ልጅ እንደሆንክ እግዚአብሔርም ካንተ ጋር እንደሆነ ከምታደርጋቸው ምልክቶች የተነሳ አውቃለሁኝ፣ ተረድቻለሁ፣ አምኛለሁኝ። የዘላለም ሕይወት እንዳገኘ ምን ላድርግ ብሎ ጠየቀው። አያችሁ፣ ምን ማድረግ ይሻለኛል? የዘላለም ሕይወት ለማግኘት፣ የዘላለም ረፍት ለማግኘት ምን ማድረግ አለብኝ? ኢየሱስም መለሰለት፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ልብ በሉ፣ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። የዘላለም ሕይወት መውረስ የሚቻለው ዳግመኛ ስትወለድ ነው ሲለው ኒቆዲሞስ ደነገጠ። እንዴ አለ፣ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛስ ወደ እናቱ ማህፀን እንዴት ሊገባ ይችላል አለው። አያችሁ፣ አያውቅማ ሰው ልጅ። የሰው ልጅ ዕውቀት ውስን ያልኳችሁ ለዚህ ውስን ነው። ኢየሱስ ክርስቶስ ዳግመኛ ተወለድ፣ የዘላለም ሕይወት መውረስ ከፈለክ፣ ወደ እግዚአብሔር መንግሥት መግባት ከፈለክ ዳግመኛ ተወለድ አለ። ኒቆዲሞስ ደነገጠ። እንዴት ካረጀው በኋላ ጸጉሬ ከሸበተ፣ ጀርባዬ ከጎበጠ፣ ዓይኔ ከፈዘዘ፣ ጉልበቴ ከደከመ በኋላ ድጋሚ እንዴት እወለዳለሁ? እንዴት አድርጌ ነው ወደ እናቴ ማህፀን የምገባው? ግራ ገባው፣ ተጨነቀ። ኢየሱስ መለሰ እንዲህ አለው፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይቻለውም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን
መንፈስ ነው። ዳግመኛ ትወለዳለህ፣ ዳግመኛ ልትወለድ ያስፈልጋችኋል ስላልኩ አትደነቅ። እኔ ዳግመኛ ተወለድ ያልኩ ወደ እናትህ ማህፀን ገብተህ ዳግመኛ ሕፃን ሆነ እንድትወጣ አይደለም። እኔ ዳግመኛ ተወለድ ያልኩ ከውሃና ከመንፈስ ነው። ሰው ካልተጠመቀ ወደ እግዚአብሔር መንግሥት መግባት አይቻለው። ወደ እግዚአብሔር መንግሥት ለመግባት መንገዱ ጥምቀት ነው። ምክንያቱም ያመነ የተጠመቀ ይድናል ብሏል። እንዴ ለራሳቸው ይህን ቃል በሉት። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ሰው የእግዚአብሔር መንግሥት ለመውረስ ማመን መጠመቅ ያስፈልገዋል። ያልተጠመቀ አይድንም። ለዚህ ነው ሐዋርያትን ሂዱና አሕዛብን እያስተማራችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው ያለው። እያጠመቃችሁ ሰው ለመዳን መጠመቅ አለበት። ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ መወለድ ሁለተኛ ልደት ያስፈልጋል። ከእግዚአብሔር መወለድ ያስፈልጋል። ሰው ከእግዚአብሔር ካልተወለደ የእግዚአብሔርን መንግሥት መውረስ አይችልም። ለዚህ ነው አንዴ የተወለደ ሁለቴ ይሞታል፣ ሁለቴ የተወለደ ግን አንዴ ይሞታል። እሱም የሥጋ ሞት ነው። ልብ በሉ። ሁለቴ የተወለደ አንድ ሞት ያገኘዋል፣ እሱም የሥጋ ሞት ብቻ ነው፣ የነፍስ ሞት ያገኘው። ሁለቴ የተወለደ ማለት ከእናቱ ማህፀን የወጣ የተወለደ፣ ከእግዚአብሔር ደግሞ ከመንፈስ ቅዱስ አብራክ የተወለደ ሁለት ልደት ያለው። እኛ ክርስቲያኖች የምንሞተው አንድ ሞት ነው፣ እሱም የሥጋ ሞታችን ዘላለም፣ እሱም ሞት አይባልም፣ እረፍታችን ነው። የመንፈስ ሞት የነፍስ ሞት ግን አያገኘንም። አንዴ በሥጋ ብቻ። አንዴ የተወለደ ግን በነፍሱም በሥጋውም ይሞታል። ስለዚህ ሰው ዳግመኛ መወለድ አለበት ሲባል ከውሃና ከመንፈስ ነው አለው ኢየሱስ ክርስቶስ። ከውሃና ከመንፈስ ካልተወለዳችሁ የእግዚአብሔርን መንግሥት ልትወርሷት አትችሉ። ሰው መወለድ ብቻ በሥጋ መወለድ ብቻ በቂው አይደለም። የእግዚአብሔርን መንግሥት ለመውረስ ደግሞ መጠመቅ ያስፈልገዋል። ስለዚህ ተጠመቅ አለው፣ ዳግመኛ ተወለድ አለው። ከማህፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ የሥላሴ ልጅነትን መቀበል ያስፈልጋል። ሀብተ ወልድ ስመ ክርስትና ይሰጠናል። አዲስ እንሆናለን፣ እንለወጣለን። የእግዚአብሔር ልጆች ሁለተኛ ልደታችን እሱ ነው። ኒቆዲሞስ በዚህ ንግግሩ ተገርሟል። አልገባውም። እሱ የመሰለው ድጋሚ እንደ ሕፃን የሚወለድ ተወለድ ያለው መስሎታል። ድጋሚ ወደ እናት ማህፀን ግባ ያለው መስሎታል። ስጋያን ስጋ ነው የሚያስቡ። ኢየሱስ ክርስቶስ ስለ ዳግም መወለድ የነገረው ስለ ጥምቀቱ ነው። ሐዋርያትም ያደረጉት ይሄ ነው። እነ ቅዱስ ጴጥሮስ ያመኑትን ሁሉ እያጠመቁ ወደ እግዚአብሔር መንግሥት ያፈልሱ ነበር ይላል መጽሐፍ ቅዱስ። ያመኑትን እያስጠመቁ። ሰው ካልተጠመቀ አይድንም፣ ወይም ወደ እግዚአብሔር መንግሥት አይገባም። ወደ እግዚአብሔር መንግሥት ለመግባት ማመን ያስፈልጋል፣ መጠመቅ ያስፈልጋል። ጥምቀት የክርስትና አንደኛው የመዳናችን መንገድ ነው፣ መለያችን ነው። ከእናት ከአባታችን በሥጋ እንደተወለድን ከእግዚአብሔር የምንወለደው ደግሞ በጥምቀት ነው። የምንታተመው በጥምቀት። እዚህ ነው ቤተ ክርስቲያናችን ጥምቀት ላይ ትኩረት አድርጋ የምትሰራው። ወንድ በ40 ቀን ሴት በ80 ቀን የምታጠምቀው ለዚህ ነው። መንፈስ ቅዱስ ከልጁ ጋር እንዲያድግ፣ የመንፈስ ቅዱስ ጠባቂነት እንዳይለየው። ለዚህ ነው ቅዱስ ጳውሎስ በቤዛ ቀን የታተማችሁበትን ቅዱሱ መንፈስ ይላል አይደል? ኤፌሶን 4:30 ላይ በቤዛ ቀን ምን ያላችሁበትን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት ነው። ልብ በሉ የእግዚአብሔር ልጆች፣ ይኸው ያወጣው ነው ከመጽሐፍ ቅዱስ። በቤዛ ቀን የታተምነው መንፈስ ቅዱስ የተቀበልንበት ቀን ስለሆነ ነው። የመንፈስ ቅዱስ ፍሬዎች ስለምንባል ነው። ስለዚህ በቤዛ ቀናችን የታተምንበት ቅዱሱ መንፈስ የምናገኘው በጥምቀት ነው። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት። በቃ መቼ? ስንጠመቅ፣ በቅባ ሜሮን ስንከብር፣ ሀብተ ወልድ ስመ ክርስትና ሲሰጠን፣ ድጋሚ ልደት ስናገኝ። ኒቆዲሞስ ይሄ ሚስጥር አልገባውም። ዛሬም በምድራችን ላይ ይሄ ሚስጥር ያልገባቸው እልፍ ሰዎች አሉ። እግዚአብሔር ሚስጥሩን ይግለጥላቸው።
እግዚአብሔር አይነ ልቦናቸውን ያብራላቸው። በጥምቀት ከእግዚአብሔር ልጅነት መቀበል እንዳለብን ያልገባቸው ሰዎች እነዚህ ሰዎች ሁለት ሞት ይሞታሉ። እኛ ግን አንዱ የሥጋ ሞት ያገኘናል። ሀብተ ወልድ ስመ ክርስትና ስላለን እግዚአብሔር ልጆች ኒቆዲሞስ ከዛ ጊዜ ጀምሮ በልቡ አመነ፣ ተቀበለ። በሚገርማችሁ ሁኔታ ኢየሱስ ክርስቶስ ሲሰቀል ነፍስ ከሥጋው ከተለየች በኋላ ከመስቀል ላይ ያወረደው ከዮሴፍ ጋር ሆኖ ይሄ አረጋቢ ነው። ኒቆዲሞስ በሌሊት የተማረውን በቀን ተገበረው። እንዲህ አድርገን መድኃኔዓለም በሌሊት በድብቅ ተማረ፣ ተከልሎ ተማረ። ሲያምን አደባባይ ወጣ። በጠራራ ፀሐይ የአምላኩን ክቡር ሥጋ ከመስቀል ላይ ያወረደ፣ ገነዘ፣ ወደ አዲስ መቃብርም አስገባው ክቡር ሥጋውን። ስታምኑ እንደዚህ ነው የምትሆኑት የእግዚአብሔር ልጆች። ዮሴፍና ኒቆዲሞስ አረጋዊ ዮሴፍና ኒቆዲሞስ ገነዙት፣ ወደ መቃብርም አወረዱት። ምክንያቱስ ተምሩ አላህ መቼ ሌሊት ክርስቶስ እግር ስር ቁጭ ብሎ ክርስቶስ ነግሮታል። የተማረውን አምኖ የፈጸመ ታላቅ አባት ነው ኒቆዲሞስ። ስለዚህ ነው ቤተክርስቲያናችን ዛሬ ይህን ሳምንት በስሙ የሰየመችለት። በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለውን ታሪክ በደንብ ደግማችሁ አንብቡ። ኒቆዲሞስ የማታ ተማሪ፣ በማታ የተማረውን በቀን የተገበረ የእምነት አርበኛ ታላቅ ሰው። በረከቱ በሁላችንም ላይ ይደርብን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳኑ ጸሎት አይለየን። እግዚአብሔር ሀገራችንን ፍጹም ሰላም ያድርግልን፣ ቤተክርስቲያናችንን ይጠብቅልን። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልን።